ሰላም እንዴት ናችሁ? አብነት እባላለሁ። ዛሬ አራቱን የዶን ሚጉኤል ሩዚ አራቱን አግሪሜንቶችን እናያለን። Okay, let's go. ይህ አግሪሜንት ከቶልቲክ ፍልስፍና ጋር ይገናኛል ተብሎ ይታሰባል። ኢቨን ሀሳቡ ራሱ ፎር ቶልቲክ አግሪሜንት ባይ ዴን ሚጉኤል ነው የሚለው። አራቱ ምንድን ናቸው የሚለውን እናያቸዋለን ማለት ነው። የመጀመሪያው ምንድን ነው የሚለው ቢ ኢምፒኬብል ዊዝ ዩር ወርድ ይላል። ያ ማለት ለቃል ለምትናገረው ነገር ታማኝ መሆን አለብን ማለት ነው። እንዲህ ስል ምን ማለት ነው? አንድ ሰው ለሰው ፕሮሚስ ሲያደርግ የሚሆን ለራሱ ፕሮሚስ ሲያደርግ ወይም ደግሞ ሲናገር ያ ቃል ያንን ቃል እንደማይቀይር የተናገረው ነገር እንደሚያደርግ ታማኝ መሆን አለበት ማለት ነው። ስትናገር ሆነስትሊ መናገር እንዳለበት፣ ኢንቴግሪቲ ባለበት መንገድ ታማኝነትና እውነታ ባለበት ወይ መናገር እንዳለብህ ይናገራል ማለት ነው። ወርድ በጣም ፓወርፉል ነው። አንተንም ሌሎች ሰዎችንም ኢንፍሉዌንስ የማድረግ ኃይል ስላለው ኢምፔኬብል መሆን በጣም ወሳኝ አግሪሜንቶች አንዱ ነው ማለት ነው። ብዙ ሰዎች ከአክሽን በፊት በወርድ አንተን ዲተርማይን ዲፋይን ያደርጉሃል ማለት ነው። ስትናገር የተናገርከው ቃል ማንነትን የመግለጽ አቅም ስላለው ለምትናገረው ነገር ኃላፊነት ወስደህ አስበበት መናገር እንዳለብህ ይናገራል ማለት ነው። በዚህ አግሪሜንት ላይ ምን ያስተምረናል? ጎሲፕ ማድረግን ማቆም እንዳለብን። ጎሲፕ በጣም መርዛማ የሆነ ነገር ነው። ሌሎችን ማማት ወይም ደግሞ ባለቤት በሌለበት ስለዛ ሰው መናገር በጣም ፖይዝነስ እንደሆነ ያስተምረናል። ስለዚህ በዚህ ህግ መሰረት የሀብታቦይድ ጎሲፕን አቮይድ ማድረግ አለብን ማለት ነው። ሌላ ሴልፍ ክሪቲሲዝምን ራሳችንን ማለት መውቀስ። ለምሳሌ ስንሳሳት ራሳችንን ሁሌ ወቀሳ ማብዛት፣ ራሳችንን ብሬክ ማድረግ፣ መጉዳት። ታማኝ መሆን አለብን። ለምሳሌ ሪዘኔብል መሆን አለብን። ለራሳችን ይቅር ባዮች መሆን እንዳለብን ያስተምረናል ማለት ነው። ራሳችንን ሴልፍ ክሪቲሳይዝ በምናደርግበት ጊዜ የምንጎዳው ራሳችንን ማለት ነው። ለራሳችን ይቅርታ ማድረግን ኤክስኪውዝ ማድረግን መልመድ አለብን ማለት ነው። ሃርምፉል የሆኑ ስፒቾችን ማስወገድ አለብን። ቅድም እንዳልኩትም ወርድ በጣም ፓወርፉል ከመሆኑ የተነሳ መጥፎ የሚባሉትን ንግግሮች በምንናገርበት ጊዜ ሌሎችንም አካባቢ ላይ ያሉ ሰዎችንም አፌክት የማድረግ አቅም ስላለው አቮይድ ማድረግ እንዳለብን ያስተምረናል። ኢምፒኬብል ዊዝ አወር ወርድስ፣ ለቃሎቻችን ጥንቃቄ ማድረግ አለብን ማለት ነው። ሁለተኛ ህግ ምንድን ነው? ሁለተኛ አግሪሜንት ምንድን ነው? ዶንት ቴክ ኤኒቲንግ ፐርሰናሊ። ሰዎች ብዙ ጊዜ አንተ እንደዚህ ዲፋይን ያደርጉናል ማለት ነው። ምንም ነገር ሰው የሚያወራውን ነገር ወደ ውስጥ ማስገባት፣ ሰው የተናገረውን ነገር የራሳችን አድርገን ማንነታችን አድርገን መቀበል ማቆም እንዳለብን ያስተምረናል። ምንድን ነው የሚለው? አንተ ራስህን ታውቃለህ፣ ምን አይነት ማንነት እንዳለ ታውቃለህ፣ ምን አይነት ካራክተር እንዳለ ታውቃለህ። ይሄ ሰው የሚያወራብህ ነገር አንተን ዲፋይን እንደማያደርግ መቀበል አለብን ነው የሚለው። ሰው ብዙ ነገር ሊናገር ይችላል፣ በብዙ አይነት መንገድ ዲፋይን ሊያደርግ ይችላል። የራሱን ሀሳብ በአንተ ላይ ሊጥል ስለሚችል
ሰው የሚናገረው ነገር የራስ አድርገ ትክክለኛ ማንነት አድርገ መቀበል የለብህም ብሎ ነው የሚያስተምረው። ሶ ምን ይላል? አንደርስታንድ ዳት አዘርስ አክሽን ኤንድ ወርድስ ኢንፍሌክት ዘር አውን ሪያሊቲ ነው። ይህ ስለ እነሱ ማንነት ነው እንጂ ስላንተ ምንም አይነት የሚገልጽ ነገር የለውም ብሎ ነው የሚያስተምረን። ስለዚህ ነገሮችን እነሱ በራሳቸው እይታ በራሳቸው አስተሳሰብ ስለሚናገሩ ያንተ ማንነት ሊሆን አይችልም ነው ሀሳቡ። ፍሪ yourself from needless suffering by not internalizing others' behavior። ስለዚህ የሌሎች የሚወረውሩ ነገር የሚወረውሩ ሀሳብ ወደ ውስጥ ሳታስገባ ራስን ከእንደዛ ነገር ከእንደዛ ሳፈሪንግ መጠበቅ አለብህ። እንዴት ነው የምጠብቀው? ራስን ሀሳባችን ኢንተርናላይዝ አለማድረግ ወደ ውስጥ አለማስገባት አንዱ መንገድ ነው ማለት ነው። ምንድነው ሌላ? ቢልድ ኢሞሽናል ኢሚኒቲ ቱ ኤክስተርናል ኦፒኒየን። ስለዚህ ለውጫዊ አስተሳሰብ ውስጣዊ የሆነ ኢሞሽናል ኢሚኒቲ ወይም ደግሞ ስሜታዊ መከላከያዎችን ማዘጋጀት አለብን፣ ቢውልድ ማድረግ አለብን ይላል ማለት ነው። ሌላኛው ምንድነው? ሶስተኛ ህግ ምንድነው? ዶንት ሜክ አሰምሽን። ይሄኛው የብዙ ሰዎች ወይም ደግሞ የብዙዎቻችንን ህይወት ውስጥ የሚከሰት ነገር ነው ብዬ ነው የማስበው። ምንድነው? ብዙ ጊዜ ባህሪያችንን አፌክት የሚያደርግ ሰዎችን ያላግባብ ኢቭን ዲፋይን እንድናደርግ እንድንወቅሳቸው ምናምን ነገር እና አስዩም ማድረግ። ሶስተኛ ህግ ሊትራሊ ምንድን የሚለው ዶንት ሜክ አሰምሽን ነው። በቃ አስዩም አታድርግ፣ አትገምት ነገሮችን። ማለት የሆነ ሰው እንደዚህ ሲናገርብህ እንደዚህ ለማለት ፈልጎ ነው እንደዚህ ለማለት አስቦ ነው ብሎ ኦቨርቲንክ ማድረግ እንደሌለብህ በነገሮች ላይ ኢቭን አስፈላጊ ከሆነ መጠየቅ ነው። እንደዛ አስዩም ከማድረግ ይልቅ ጠይቀ እውነታውን ከሱ ጋር አውርተ አንደርስታንድ ማድረግ ማወቅ ነው እንጂ እንደዚህ ነው ብለህ አስዩም ማድረግ የለብህም ነው እያስተማረን ያለው ማለት ነው። ብዙ ጊዜ ከብዙ ሰዎች ጋር እንድንጣላ የሚያደርግ መግባባትን የሚጎዳ ወዳጅነትን ሊያደርግ ከሚችላቸው ነገሮች አንዱ ምንድነው? ነገሮችን መገመት በጣም በጣም መጥፎ ነገር ነው። ስለዚህ ዳንግል ምን ብሎ ያስተምረናል? አስዩም ማድረግን አቁም ነው። በቃ አስዩም አታድርግ፣ አትገምት፣ ኮሚኒኬት አድርግ። ክሊርሊ ነገሩን ኮሚኒኬት አድርግ እና ጠይቅ። ለምንድን እንደዚህ ያልከው? ይህን ነገር መጠየቅ የፈለግከው ይህን ነገር የተናገርከው ለምንድን ነው? እንደ አስፈላጊነቱ ሁኔታ ላይ ቤዝድ ሆነ ኮሚኒኬት ማድረግ ነገሩን ሶልቭ ያደርጋል፣ አሰምሽኑን ይቀንሳል፣ ወይም ደግሞ አሰምሽንን አቮይድ ያደርጋል። ኢቭን አስዩም ብታደርግ ራሱ የተቀራረበ ነገር አስዩም እንድታደርግ ራሱ ኮሚኒኬት ማድረግና መጠየቅ ይረዳሃል ማለት ነው። ሚስ አንደርስታንዲንግ ግን አቮይድ ያደርግሃል። አነሴሰሪ የሆነ ድራማ ነው። ለምሳሌ ሰዎች ድራማ ይሰራሉ፣ ያስመሰላሉ ከመጠየቅ ይልቅ ማለት ነው አስዩም በሚያደርጉበት ጊዜ። ስለዚህ ያንን ነገር አቮይድ ለማድረግ ኮሚኒኬት ማድረግ በጣም ጥሩ ነገር ነው ማለት ነው። ሌላኛው ነገር ምንድነው? የመጨረሻና አራተኛ ምንድነው? ኦልዌይስ ዱ ዩር ቤስት። ኦልዌይስ ዱ ዩር ቤስት። በቃ ሁሌ የምችለውን ብቻ አድርግ። ከምንችለው በላይ መስራት፣ ከምንችለው በታች መስራት ሁለቱም በጣም ጎጂ ነገሮች ናቸው ማለት ነው። እንደ አስፈላጊነቱ መተኛት ካለብን መተኛት፣ እረፍት ማድረግ ካለብን ማድረግ፣ መስራት ካለብን እስከምንችለው አቅም ድረስ መስራት አስፈላጊ ነው ብሎ ነው የሚያስተምረው። የምችለውን ያክል አድርግ ነው። ከምችለው በላይ ማድረግ ለጤንነትም ለሶሻል ላይፍም በጣም ጎጂ እንደሆነ ያስተምረናል ማለት ነው። your best will vary depending on circumstance, size, mood etc። ስለዚህ ያንተ ቤስቱ
እንደ ሁኔታው ሊለያይ ይችላል። doing your best helps avoid regret self judgment። ስለዚህ የምችለውን ማድረግ እንዴት ነገሮች ላይ እንድትቆጭ አያረግም ማለት ነው። ሰው ያን ቁጭትን ያስወግዳል። ለምሳሌ አንድ ሰው የምችለውን ነገር ካረገ በአቅሙ ያለውን አቅም ተጠቅሞ አድርጎት እንኳ አድርጎ ሉዝ ቢያደርግ እንኳ ለራሱ ሪግሬት አያረጉም። ለምሳሌ አንድ ሰው ተኝቶ የሆነ ነገር ሉዝ ቢያደርግ ሪግሬት ያደርጋል። ያኔ መተኛት አልነበረብኝም። የሆነ ኦፖርቹኒቲ መጠቀም ያለበት ሳይጠቀም ቢያልፍ ሰውዬ ሪግሬት ያደርጋል። ያንን መጠቀም ነበረብኝ እያለ ያንን አቮይድ ያደርጋል። የሚችለውን ለምሳሌ መተኛት፣ በምትተኛበት ጊዜ እንቅልፍህን ሳመው ቀንሰ የምችለውን ነገር ማድረግ ሪግሬትን ይቀንሳል ማለት ነው። ኢቭን ሰክሴሲቭ በነገሩ ላይ ሰክሴስፉል ባትሆን እንኳ የምችለውን ስላረግ በቃ ናቹራል ነው። ፌል ማድረግ ያለ ነው፣ ኖርማል ነው ብለህ ታልፈዋለህ። ይከሰታል ብለህ ታልፈዋለህ። ግን ተኝተህ ቢያመልጥብህ ቁጭትን አችለው እና ምንድነው የሚያስተምረው? ሴልፍ ጄጅሜንቱን ይቀንሳል። የምችለው ማድረግ ራስን ጄጅ እንዳታደርግ ያደርጋል ይላል ማለት ነው። ይሄኛው የምችለው ማድረግ ለምን መንገድ ነው? ራስን ሴልፍ ሪስፔክት ለማሳደግ፣ ግሮዝ ለህይወት እድገት ለማምጣት፣ ለህይወታችን እድገት ለማምጣት የምንችለውን እስከ ጥግ ማድረግ ለህይወታችን እድገት በጣም ወሳኝ ነገር ነው። ራሳችንን ለማክበር ራሴን ጀጅ አላረገውም፣ የምችለውን ስላረኩኝ አምነዋለሁ። ራሴን ሪስፔክት አደርጋለሁ ማለት ነው። ምክንያቱም የሚችለውን ያክል እንደሚያደርግ አምቃለሁ ማለት ነው፣ አምናለሁ። ዳትስ ለሰልፍ ሪስፔክት እና ለግሮዝ ትክክለኛው ፓዝ ነው ማለት ነው። ዱይንግ አወር ቤስት። ይሄ ነው 4 ህጎች። ቀጣይ በሌላ ሀሳብ እመጣለሁ።